ዶክተር አዋራሽ ሲሉኝ ያው አውርቻለሁ። በቃ እንዲህ ነው የምላት እናቴ እንደዚህ አድርጋ አውርቻለሁ። እሷ የምግቡን ነው ከቨሬጅ የምታደርገው ያለውን ነገር ደግሞ እኛንን አይደል ማድረግ ያለብን። ከዛ ዓርብ ዕለት ደወለልኝ ምሳ ሰዓት ላይ። ከዛ ላውራሽ እፈልጋለሁ አለኝ። በቃ ደስ አለኝ ማለት ነው። ከዛ ስሜት ወጣሁኝ። የተበደልኩትን ኦልሬዲ መርሳት አይደለም እያስታወስኩት አይደለም። ከዛ ጠራኝ። ወደ ሐረር ሊሄድ ነው፣ የሽምግልናውን ነገር እንግዲህ እንደ ሁኔታው እናደርጋለን አለኝ ማለት ነው። እንደ ሁኔታው እናደርጋለን ሲለኝ እኔ ያሰብኩት በቃ እሱ ሐረር ሆኖ ሽማግሌዎቹ እንደሚልክ ነው። ከዛ ምንም ያህል ደቂቃ አልቆየንም፣ ተገናኝተን እራሱ ወዲያው ተለያየን። ወደ ቤት የገባው እኔ ከዛ እሱ በትክክል እልካለሁ ብሎሻል? እልካለሁ አይደለም እኮ እንደ ነገሩ እናደርጋለን ያለኝ። እንደ ነገሩ ደግሞ ለእኔ መሰለኝ እንልካለን ነው ማለት እንዴት። ከዛ ማታ አካባቢ ወደ 12 ሰዓት እናቴ ደወለችልኝ። ከዛ አላነሳውላትም ነበረ ማለት ቆይ እሱ ላዋራው ብዬ ማለት ስንት ሰዓት ነው የሚመጡት ልትለኝ ሊሆን ይችላል ብዬ ደወልኩለት። ከዛ ስለው አለኝ ሽማግሌዎቹ ስንት ሰዓት ነው ስለ የምን ሽማግሌ አለ የምን ሽማግሌ። ከዛ የእሱ ስልክ ሲዘጋ እናቴ ደወለች። ሳነሳው አንቺ ልጅ ግን ምንድን ነው እንዴ ምናምን ብላ ተቆጣች። ቢያንስ ዛሬ እንኳን እዚህ አታድሪም ምናምን ብላ ማለት እንዴት እንደሆነ አላቅም። እንዴት ምን እንደተሰማኝም አሁን ማለት በሰዓቱ ነው በቃ ያ ስሜት የሚገባው ያየኝ ሰው ማለት ነው። ምኖረው 2ኛ ፎቅ ላይ ነው፣ አፓርታማ ነው። በጣም ረጅም ነው። ከዛ በቃ ምን ማድረግ እንዳለብኝ አላወኩም። ስልኩን ቁጭ አደረኩኝና ዘለልኩ ወደታች ዘል ከፎቁ ላይ መሬቱ የሸክላ ቴራዞ ነው። ፎቁ 2ኛ ነው፣ ግን ርዝመቱ የ2ኛ አይመስልም። በጣም በጣም ትልቅ ነው ፎቁ። እና እኔ ጭንቅላቴን ደህና አድርጎ ይለኝና ጸጥ እላለሁ ብዬ ነው ፍላጎቴ የነበረው ማለት። ስልኩን ዘጋሁት አይደል እናቴን፣ መሬት ቁጭ አረኩት፣ ወረድኩ ወረታች። መከለያ የለውም እንዲህ በረንዳው አለው እዛ ላይ ቆመሽ? አዎ ከሱ ላይ ነው የፈረጥኩት። እኔ ሌላ ቀን ያን ፎቅ ማለት ነው ወደታች ማየት እፈራለሁ። እንኳን ልዘልበት ለማየት እፈራለሁ። ወላ በፊት ለፊቴ አይደለም በጀርባዬ ነው ሆን ብዬ ጭንቅላቴን እንዲመታኝ ማለት። ቀጥታ በጀርባዬ እንደዚህ ጭንቅላቴን እንዲመታኝ አስተካክዬ ወድቄ ወገቤ ብቻ ነው የተሰበር። ወገቤ ላይ ያለው አጥንት ሲከፈል ይታወቀኛል። እኔ ብቻ ዷ ሲል ነው ግቢ ውስጥ የነበረው ሰው የሰማው። ምንድን ነው ብለው ሲወጡ እኔ የለውም። ህመሙ ልነግርህ ማለት ማንም አይገባው። ህመሙ በጣም ከባድ ነው። ወገቤ ተሰነጠቀ፣ አጥንቱ ነው እንደዚህ የተሰበረ። እንደምንም ሆስፒታል ወሰዱኝ። ኃይለማርያም የሚባል ሆስፒታል ገባው። ከዛ ሁሉም ተሰበሰበ ምናምን፣ እሱም መጣ። አከራዬ ተዋወቃሉ። ስልክ ደወለችለትና መጣ። ከዛ እናቴም አልሰማችም፣ አባቴም ማንም ግራ ተጋባ። አክስቶቼና አጎቶቼን የሰሙት ምን ተብሎ ይነገራል? ምን ተፈጥሮ ለዛ እንደሆንሽ ሰው የለም። ምክንያቱም ለማንም እያወራው አልነበረም። እኔ እየተበደልኩ የነበረው ከዛሬ ነገ ተስፋ ነበር። ከዛ ሐኪም ቤት ወሰዱኝ። ወገቧ ተሰብሯል። ራስሽ ስተሻል ወይስ ምንድን ነው? በጣም ነው የምጮኸው። ራሴን ቢያስተኝ እኮ ጥሩ ነው። ህመሙን አላውቀውም አይደል? በጣም ነው የምጮኸው። ህመሙ ላስረዳህ አልችልም። በጣም ከባድ ነው። መተኛትም መቆምም አይቻልም። ሙሉ ፓራላይዝድ ነው ያደረገኝ የዛ ሰዓት። ኃይለማርያም ሆስፒታል አንችልም፣ ከአቅማችን በላይ ነው። ከዛ የነርቭ ኬዝ ነው። ወገብ የተሰበረበት ቦታ ላይ ነርቭ አለ። ነርቭን ከቆረጠው በቃ ስለዚህ በእንደዚህ ማሰሪያ አለ፣ የስፖርተኞች ማሰሪያ። በሱ ወገቤን አሰሩትና ወይ አዲስ አበባ ወይ ወላይታ ሶዶ ወይ ደግሞ እዛው ዮያ የሚባል ሆስፒታል አለ። ከሶስቱ አንዱ ጋር ብቻ ነው
ህክምናው የሚሰጠው የነርቭ ነው። እና ዮያ በጣም ሃይ ኮስት ነው በጣም። ከዛ የጥቁር አንበሳው ወረፋው አይታሰብም። የወላይታ ሶዶ ደግሞ እዛ እስክደርስ እኔ በጭራሽ የማይሆን ነገር ነው። ሟች ነኝ። ይሄኛው እጄ ተሰብሯል። እዚህ ጋር ስብር ነው፣ እንደዚህ ነው እጄ። ወገቤ ተሰብሯል። ደም ግን የለኝም፣ ምንም አይነት ደም የለም። የወገቤ ስብራት ራሱ በሁለተኛው ነው በሶስተኛው እንትን ነው። ይሄ ምንድን ነው ረጅ የታወቀው። ምን ዋጋ ነው? እኔ ጮሃለሁ፣ እውላለሁ፣ አመመኝ። በቃ ህመሙ ለማስረዳት በአጠቃላይ አይመችም። እና ምኑ ጋር እንደሚያመኝ ግራ ገባችሁ። ደግሞ ወገቤ ላይ ብቻ ቢሰማኝ እኮ ቢያንስ እኔ ራሱ እዚህ ቦታ ላሉ አይደል፣ እግሬ ደነዘዘ፣ እግሬ መስራት አቆመ፣ እግሬ ላይ ህመም አለ፣ እጄ ላይ አለ፣ ወገቤ ላይ አለ፣ ሁሉ ነገሬ ላይ አለ። ከዛ ለአርብ 1 ሰዓት ወድቄ ነው በቃ የገባሁት ማታ ላይ 1 ሰዓት። ከዛ መጣ ሆስፒታል እሱ ይዛም ቀን ሲመጣ ግራ ገብቷቸዋል ሁሉም። ከዛ ሳየው ገና እንባዬ ዱብ ዱብ ማለት ጀመረ። ከዛ አጎቴ አየኝ እኔ እሱን ሳይ እንደዛ እንደሆንኩኝ። ከዛ ገባው በቃ ሆን ብዬ እንደሆነ እነሱ በቃ አክሲደንት ነው ብለው ነው ያሰቡት። ማዘርና ፋዘር አልሰሙም። ያንታይ የሆነ ነገር ነው የሚሆኑት ተብሎ ተፈርቶ ማለት ነው። ከዛ ገባው አጎቴና ተጠጋው በቃ ተንደረደረልኝ መታው ማለት ነው። ያ አባቴ ወንድም ነው። ያንን ሲያይ ራሱን ስቶ ሊመታው እንደሆነ ሲያውቅ ወደሱ እንደመጣ ሲያውቅ ወደቀ። ከዛ አፋፈሱትና ሌላ ሩም አስተኙት። ከዛ ሲነቃ ምንድን ነው ይሉታል፣ የደም ካንሰር አለብኝ አላቸው።